ለረጅም ጊዜ ወሲብ ለማድረግ የሚረዱ መንገዶች። ብዙ ሰዎች በወሲብ ወቅት በፍጥነት የዘር ፈሳሽ መፍሰስ ፕሪማቹር ኢጃኩሌሽን ወይም የወሲብ ጊዜን ማራዘም አለመቻል ያጋጥማቸዋል። ይህ በብዙ ጊዜ ከጭንቀት፣ ከልምድ እጥረት፣ ከጤና ሁኔታዎች ወይም ከአኗኗር ዘይቤ ጋር የተያያዘ ሊሆን ይችላል። 1. የሰውነት ጤናን ማሻሻል። መደበኛ የአካል እንቅስቃሴ፣ ሩጫ፣ ፈጣን እግር ጉዞ፣ ዋና ወይም ጂም መስራት የደም ዝውውርን ያሻሽላል። ጥሩ የደም ዝውውር ለብልት ጠንካራ መቆምን ይረዳል። ጤናማ ምግብ፣ አትክልትና ፍራፍሬ፣ ዓሳ፣ ለውዝ፣ ሙሉ እህል። እነዚህ ለደም ዝውውር እና ለሆርሞን ጤና ጠቃሚ ናቸው። በቂ እንቅልፍ 7-9 ሰዓት መተኛት የቴስቶስቴሮን መጠንን ለመጠበቅ ይረዳል። 2. የአእምሮ ቁጥጥር፣ ጭንቀትን መቀነስ። የፍጥነት ዘር መፍሰስ በብዙ ጊዜ ከጭንቀትና ከፍርሃት ጋር ይያያዛል። ጥልቅ መተንፈስ፣ ሜዲቴሽን፣ መዝናናት፣ እነዚህ የስሜት መቆጣጠርን ይረዳሉ። በአፈጻጸም ላይ አለመጨነቅ፣ ወሲብን እንደ ውድድር ከማየት ይልቅ እንደ መቀራረብና መደሰት ማየት ይጠቅማል። 3. የኪግል ልምምድ። ኪግል የሚባሉ ልምምዶች የወሲብ ቁጥጥርን ሊያሻሽሉ ይችላሉ። እንዴት ይደረጋሉ? ሽንትን ለጥቂት ሰከንድ ለማቆም የሚጠቀሙባቸውን ጡንቻዎች ይለዩ። እነዚያን ጡንቻዎች 3-5 ሰከንድ ያጥብቁ። 3-5 ሰከንድ ይልቀቁ። 10-15 ጊዜ ይድገሙ። በየቀኑ ለብዙ ሳምንታት ሲደረግ ውጤት ሊታይ ይችላል። 4. ስታርት ስቶፕ ከቴክኒክ። ይህ የሕክምና ባለሙያዎች የሚመክሩት ቴክኒክ ነው። የዘር ፈሳሽ ሊወጣ ሲቃረብ እንቅስቃሴውን ለጥቂት ሰከንዶች ያቁሙ። ስሜቱ ሲቀንስ እንደገና ይቀጥሉ። ይህን ብዙ ጊዜ በመድገም ቁጥጥር ሊሻሻል ይችላል። 5. ስኩዊዝ ከቴክኒክ። የዘር ፈሳሽ ሊወጣ ሲቃረብ የብልት ራስ ክፍልን ለጥቂት ሰከንዶች በቀስታ ይጫኑ። ስሜቱ እስኪቀንስ ይጠብቁ። ከዚያ ይቀጥሉ። 6. ከባልደረባ ጋር ግንኙነት። ፍላጎቶችን መነጋገር፣ ፍጥነትን መቀየር፣ ቦታዎችን መቀየር፣ የፍቅር ቅድመ ዝግጅት ማራዘም። እነዚህ ወሲብን የበለጠ አስደሳችና ረጅም ሊያደርጉት ይችላል። 7. አልኮልና ሲጋራ መቀነስ። ሲጋራ የደም ስሮችን ይጎዳል። ከመጠን በላይ አልኮል የብልት መቆምን ሊያዳክም ይችላል። 8. ሕክምናዊ እርዳታ መፈለግ። ከሚከተሉት ሁኔታዎች ካሉ ሐኪም ማማከር ይመከራል። ሁልጊዜ በጣም ፈጥኖ የዘር ፈሳሽ መፍሰስ፣ ብልት መቆም ችግር፣ የወሲብ ፍላጎት መቀነስ፣ የስኳር በሽታ ወይም የሆርሞን ችግሮች። አንዳንድ ጊዜ ባለሙያ የሕክምና ምክር ወይም መድኃኒት ሊያስፈልግ ይችላል። ማጠቃለያ፣ ለረጅም ጊዜ ወሲብ ማድረግ በተፈጥሮ የሚሻሻል ክህሎት ነው። ጤናማ አኗኗር ልምምድ፣ ቴክኒክ፣ ጭንቀትን መቀነስ እና ከባልደረባ ጋር ጥሩ ግንኙነት መኖር የወሲብ ጊዜን ለማራዘም በጣም ይረዳሉ። ከፍተኛ ወይም ቀጣይ ችግር ካለ የጤና ባለሙያን ማማከር ይጠቅማል።